የዛሬውን የእሁድ ውሏችንን እንግዲህ ከጧት ጀምሮ እናሳያችሁ። እንደምን አላችሁ? ደህና አደራችሁ ወይ? የተወደዳችሁ ቤተሰቦቻችን እንደምታዩት ሴቶቹ ተዘገጃጁ፣ ጨረሱ። ከዛ እንደዚህ አምሮብን ወጣን። እዋቸው ሲያምሩ በጣም እኔ ቪዲዮን እየቀረጽኩ ያለው ትንሿም ትልቋም ከናታቸው ጋራ እስከ ታክሲ መያዣው ድረስ ወክ አደረግን። ይሄ እንግዲህ በ5 ወር ውስጥ ይሄው ቤተሰቤን ይዤ ወደ ቸርች ሄድኩበት የመጀመሪያው ቀን ነው። በመጀመሪያው ቀን ደግሞ በጣም የምንወዳቸው የምናከብራቸው ቤተሰቦቻችን የቃል አገልግሎት እንድንሰጥ ጋብዘውናል። ከቤተሰቤ ጋር ይኸው ባጃጅ ይዘን ቀጥታ ወደዛ እያመራን ነው ማለት ነው። ክብሩን እግዚአብሔር ይውሰድ። ደስ የሚል ውሎ ነው ያልነው። አብራችሁን ቆዩ። የት ነው የመጣነው? ከኔ ምን የመጣነው? እኔ ራሱ አስታወሰኝ እኮ እኔን ራሱ አስታወሰኝ። ሰላም አለይኩም። ባርናባስ ይባላል። አሁን ማቀርብላችሁ ጥቅስ ነው። ዮሐንስ ወንጌል ምዕራፍ 3 ከቁጥር 1 እንዲህ ይላል፣ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷል። በሉ በቃ እንዴ። የዛሬው ቸርች ቆይታችን እንዴት ነበር? ከቸርች ተመልሰናል። በጣም እንወዳቸው የክርስቲያን ቤተሰቦቻችን ጋር ሄደን ምሳችንን በልተን ተመልሰናል። ሙቲ ነይ ግቢ እስቲ ግቢ። ሙቲም ገና ልብሷንም አላወለቀችም። እሷም እኔም አላወለኩም። በጣም ጥሩ ጊዜ ነበር። እግዚአብሔር ይመስገን። በቃ ያገለገለን ደግሞ ባርኒ ነበር። እኔ በ5 ወሬ ነው ቸርች ሄድኩት። በ5 ወሬ ነው ቸርች ሄድኩት። ሰኔ አይደል? ሐምሌ፣ ነሐሴ፣ መስከረም፣ ጥቅምት፣ ህዳር፣ ታህሳስ 6 ባለፈው ሰኞ ድፍን 5 ወሬ ነው ቸርች ሄድኩት። ስለዚህ ዛሬ ማለት ከ5 ወር ቆይታ በኋላ የመጀመሪያው እሁድ ነው ዛሬ። በጣም ደስ የሚል ጊዜ ነበር። ግን በእውነት ዛሬ ድምጽህ ለጆሮ ይጣፍጣል። በጣም ደስ ይላል። እኔ ህዝቡን እያየሁት ነበረ። በፊቱ ቆጣ ባለ እንትን የወጣኸው በቃ ጥሩ ነው። 5 ወር ከቸርች ቀረው ብዬ ማንንም አልተለማመጥኩም። ጌታ ከተናገረ ተናገረ ነው። ከጌታ ጋር ሞገን ነው። በዚህ ዘመን ሰዎችን የሚያስጨፍር ብዙ ስብከት ሞልቷል። መጽሐፍ ቅዱስን ደግሞ the entirety bible ሙሉ መጽሐፍ ቅዱስ በመስበክ በማገልገል አምናለሁ። ሙሉ መጽሐፍ ቅዱስ ያነበበ ሰው የእግዚአብሔር ልብ ይገባዋል። የእግዚአብሔር ልብ ደግሞ ሁሉ ጊዜ ቸኮሌትና ሎሊፖፕ የሚያበላ ሐሳብ ሳይሆን ያለው የሚቀይር የሚለውጥ ወደ እግዚአብሔር የሚያመጣ የተከሳጸም የምክርም ሐሳብ አለው እና ተስፋ አለ በሚል ነው የተካፈልነው። እግዚአብሔር ቢቆጣም ተስፋ አለ። እግዚአብሔር ቢቀጣንም ተስፋ አለ። ግን የእግዚአብሔርን ቅጣት እንዳንረሳ። እግዚአብሔር የኪዳኑን አይነት ነው የቀየረው እንጂ ማንነቱ አልተቀየረም። አምና ያኔ በብሉይ ኪዳን ዘመን ይቆጣ ከነበረ አሁን በአዲስ ኪዳንም ይቆጣል። ግን በኢየሱስ ክርስቶስ ዘላለማዊ የእርቅ ኪዳን ስለገባ በኢየሱስ ክርስቶስ ታርቀን ልጅ የመሆን እድል ግን በአዲሱ ኪዳን ተሰጥቶናል። ስለዚህ ቀጥለጥ ብለን እንኑር ብለን እንደ አይነት ውሎ ውለን የመጣ ነው። ቤተሰብ ስላለን እዛ ጎራ ብለን ምሳ በልተን ተጋብተን ምናምን ነው። ያው ገና ቤት መግባታችን ነው እና አሁን ስንት ሰዓት መሰላችሁ? 10 ሰዓት አናቱ ላይ 10 ሰዓት ከምናምን 4 ሰዓት ወጣን። 10 ሰዓት ነው ወደ ቤት የገባነው። ስለ ውሏችን እግዚአብሔር ይመስገን።